ከአላህ ዘንድ ቀድሞ የተሰጣቸው የተለገሳቸው ስለሆነ እንጂ በራሳቸው አዋቂ ሆነው አይደለም። ዓሊሙል ገይብ የሩቅን አዋቂ እኔ ብቻ ነኝ ይላል አላህ። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ በዚህ የሩቅ እውቀቴ አንድንም አላሳውቅም ለማንም አልገልጽም ነው ያለው። ኢላ መን ኢርተዳ ሚን ረሱል ከመልእክተኞች ለወደድኩት ቢሆን እንጂ አለ። ከመልእክተኛ ሲባል ከመላእክ ወገንም መልእክተኛ አለ፣ ከሰው ወገንም መልእክተኛ አለ። ከነሱ መካከል መልእክተኛ አድርጌ ለመረጥኩት ለወደድኩት እኔው የፈለግኩትን ያህል ባሳውቀው እንጂ በራሱ የሚያውቅ ማንም የለም። ስለሌለም ነው መላእክት በጠቅላላ ጌታ አላህ ለአደም አለይሂ ሰላም ያስተማረውን የነገራትን ስም እነዛን ነገራት ወደ መላእክቶች አቀረበና እስኪ እንደ አደም የምታውቁ ከሆነ እናንተም የነዚህን ነገራት ስሞች ንገሩኝ አላቸው። በአንድ ድምፅ መላእክት ምንድን ነበር ያሉት? ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና አንተው ራስህ ያሳወቅከን የለገስከን ካልሆነ በቀር በራሳችን ምንም እውቀት የለንም ነው ያሉት። ስለዚህ ወዒንደሁ መፋቲሑል ገይብ የሩቅ ነገር መክፈቻዎች ሁሉ እኔ ዘንድ ብቻ ናቸው። ላ ያዕለሙሃ ኢላሁ ከኔ በስተቀር ማንም አያውቃቸውም ማለት። ከዛም ቀጠለና በዝርዝር ሲነግረን ወያዕለሙ ማ ፊል በሪ ወልበሕር እኔ አላህ ማለት በየብስ ላይም በባህር ላይም ያለውን ሁሉ የማውቅ ጌታ ነኝ አለ። አጠቃላይ ዓለም ላይ ያለው ማለት ነው። በየብስ ላይ ያለውም በደረቁ መሬት ክፍል በባህር ላይ ያለውንም ሁሉ አውቃለሁ። ወማ ተስቁጡ ሚን ወረቀቲን ከቅጠል ከዛፍ ቅርፊትም አንዲት መሬት አትረግፍም ይላል። ደርቃም ይሁን ጠውልጋ መሬት የምትረግፍ የዛፍ ቅጠል ወይም ቅርፊት የለችም። ኢላ ያዕለሙሃ እኔ ቀድሜ ባውቃት እንጂ አለ። ያቺ የዛፍ ቅጠል ቅርፊት በምን ሰበብ እንደወደቀች በምን ምክንያት መቼ የት ከየትኛው ዛፍ ላይ እንደወደቀች እኔ ቀድሜ ባውቃት እንጂ እኔ ሳላውቀው በፊት መሬት የወደቀ የዛፍ ቅርፊት የለም ነው የሚለው። እኛ አይደለም የዛፍ ቅጠሎችን ቅርፊቱን ይቅርና ዛፉን እጽዋቱን ብቻ አንድ ሁለት እያላችሁ ቁጠሩ ብንባል ምድር ላይ ያለውን ቆጥረን ልንዘልቅ እንችላለን? ጌታ አላህ ግን ሰው ቆጥሮ ያልጨረሰውን እጽዋት ወይ ዛፍ ሳይሆን የነገረን በእያንዳንዱ ዛፍ ላይ ያሉ ቅጠሎችን ነው ያለን። ደርቆም ይሁን ጠውልገው መሬት አይረግፉም እኔ ባውቃቸው እንጂ አለ። ከእውቀቱ ምንም የሚሸሸግ ነገር እንደሌለ እየነገረን ነው። ከእርጥቡም ክፍል ይሁን ደረቅ ከሚባለውም ሁሉ አንድም ፍሬ የሚባል ራሱ መሬት ላይ የለም። ያ እርጥቡም ደረቁም ሁሉም ኢላ ፊ ኪታቢን ሙቢን ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ ቀድሞ የተመዘገበ እዛ የሰፈረ ቢሆን እንጂ አለ። ሁሉን አዋቂነቱን ከገለጸ በኋላ በሁለተኛው ደረጃ ላይ አያይዞ ምን ነገረን? እነዛ ሁሉ በምድር ላይ ያሉ ቅንጣት የሚባሉ ፍሬዎች ከእርጥቡ ፓርት የሆነውም ደረቅ የሆነውም በጠቅላላ በግልጹ መጽሐፍ ለውሐል መሕፉዝ ላይ ቀድሞ የተመዘገበ ቢሆን እንጂ ሲል ሁሉም ነገር አላህ ዘንድ ታውቋል እንደምንለው ሁሉ ሁሉም ነገር ቀድሞ አላህ ዘንድ ምን ሆኗል? ተመዝግቧል፣ ተጽፎ ተወስኗል። ምንም እንግዳ ክስተት የሚባል ነገር እዚህ ዓለም ላይ የለም ማለት ነው። እንግዳነቱ ለኛ ነው። በድንገት ሳይታሰብ ባልጠበቅነው መልኩ ያን ቃላትን እንጠቀማለን። አላህ ዘንድ ግን በድንገት ሳይታሰብ የሚባል ነገር የለም ማለት ነው። ሁሉም ነገር የሆነውም እየሆነ ያለውም ገና ወደፊት የሚመጣው የሚሆነው ሁሉ እሱ አውቆታል እንዳልነው ለውሐል መሕፉዝ ላይ ምን አድርጎታል? ወስኖ ጽፎታል። ማስረጃችን ይሄ ነው። ተጨማሪ ማስረጃ አለን። በሱረቱ ሉቅማን 31ኛው ሱራ አንቀጽ 34 ላይ ኢነላሃ